በከተማው ላይ የተከፈተው ግዙፉ ስጋ ቤት ዛሬ የመጨረሻ የምርቃት ቀኑ ነው። እናም የመጨረሻ መልእክቶችን አስተላልፍላችኋለሁ። እንደምትመለከቱት ቤቱ ሙሉ ነው። ስጋ ጋር ብንመጣ እዚህም ሰልፍ ነው። ወደ ውስጥ ብንዞር በዚህም ዙርላቸው፣ እዚህም ሙሉ ነው። ተመልከቱ፣ ቤቱን ተመልከቱ፣ ግዝፈቱን። ነገር ግን እንዲህ አይነት ስኬት ሲሳካ በአንድ ሰው ጥረት፣ በአንድ ሰው ጉልበት፣ በአንድ ሰው ጭንቅላት ብቻ የሚሳካ አይደለምና በዚህ ውስጥ ያለፉ የተሳተፉ ያገዙ ሰዎችን በኮሚቴ እናስመሰግናቸዋለን። ኮሚቴዎች አሁን ሰውን ካበሉ ካጠጡ በኋላ በመጨረሻ ለራሳቸው እየበሉ ነው። ስለዚህ አሁን ደግሞ እኔ በላለው፣ እነሱ በየተራ ሀሳባቸውን ይሰጣሉ። ከማን ልጀምር? እሺ ጀምርና ዮኒ። እናመሰግናለን። ዛሬ ቸሩ መድኃኔዓለም ከሐሙስ ጀምሮ ለ4 ቀን በተከታታይ እስከ እሁድ ድረስ የነበረውን ፕሮግራም በጥሩ ሁኔታ ስናካሄድ ቆይተናል። በዚህ ቆይታችን ውስጥ የነበሩ ወዳጅ ዘመዶቻችን ትልቅ አስተዋጽኦ ነው ያበረከቱልን፣ ከጎናችን ነበሩ። እናመሰግናለን። ትልልቅ የስጋ ቤት ባለቤቶች፣ ሆቴሎችና የኢንዱስትሪ ባለቤቶች በምርቃት ፕሮግራሙ ላይ አብረውን በመሳተፍ አይዟችሁ በማለት ወንድማችን ብሬን በማገዝ ጎደሎቻችን በመሙላት ከጎናችን ነበሩ። እጅግ በጣም እናመሰግናለን። ይህን ፕሮግራም በመከታተል በማየት በማገዝ ሁሉ የተባበራችሁ ወዳጅ ዘመዶች ሁሉ ክብር ይስጥልን፣ እናመሰግናለን። ዛሬ የመጨረሻው ቀን ነው። ከነገ ጀምሮ ጾም የሚገባ ቢሆንም በተከታታይ ለማይጾሙ ሰዎች ፕሮግራሙ የሚቀጥል ስለሆነ ከፕሮግራም ውጭ ሆነ በደንበኛው የግብይት ስርዓት ይቀጥላል። ሌሎች እንግዶቻችን በዚህ ቦታ ተገኝታችሁ ቤታችንን እንድታዩልን ያዘጋጃችሁን እንድቀምሱልን ተጨማሪ ጥሪ እናስተላልፋለን። እንደ ኮሚቴ አመሰግናለሁ። እሺ ዛሬ በጣም ያደነኩት ነገር በስጋ ቤቶች መካከል ያለውን ህብረት ነው። በጾም መያዣ ስራ እንዲህ ቢዚ በሚያደርግ ቀን ግን አዲስ አበባ ላይ ያሉ ትልልቅ ስጋ ቤት ባለቤቶች አብዛኞቹ በሚባል መልኩ ትላንትናና ዛሬ መተው መርቋና ብሬ በዚህ ጉዳይ ምን ትላለህ? በጣም ነው ማመሰግነው። ሁሉም ከጎኔ ሆኖ እንደተባበረኝና እንዳገዘኝ ነው የሚገልጸው። እነኚህ ወንድሞቼ በጉልበት በገንዘብ በሁሉ ነገር ያገዙኝ ናቸውና በተጨማሪ ደግሞ የስጋ ቤት ባልደረቦቼ በሙሉ ሁሉም ጫፍ እስከ ጫፍ የቀረ የለም እስከምል ድረስ ቤቴን ከ3 ቀን እስከ 4 ቀን ባለው ውስጥ እየመረቁልኝ እየበሉ እየጠጡ እያበረታችሁኝ ያሉትና በጣም ነው ማመሰግነው። ለሁሉም ስጋ ቤቶች ትልቅ ምስጋና ክብር ሰጣችኋለሁ። አመሰግናለሁ። እኔ ይሄ ቤት ከመጀመሩ ጀምሮ ይሄን ቤት ለማሳመርና እንትን ለማለት የኮሚቴ አባል ሆኜ ነው እዚህ የተገኘሁት። እውነት ለመናገር ይሄንን የተንጣለለ አዳራሽ እንደ ውቅያኖስ የሰፋ እንደ ሰማይ ጣራው የራቀ አዳራሽ ለመስራት ይህ ድርጅት ብቻውን የተወጣው አይመስልም እንደ ኮሚቴ ሳየው። ስለዚህ ባሉት ጓደኞቹ ባሉት የስራ ባልደረቦቹ ተመሳሳይ የስራ ዘርፍ ያላቸው ሰዎች ሳይቀሩ ሪባን እየቆረጡ በመግባታቸው ያየኑ የአንድነት እንትን ተምሳሌት በጣም እጅግ በጣም ደስ ይላልና በጣም ነው የምናመሰግነው። እውነት ለመናገር እዚህ ቤት የመጀመሪያ ስንመጣኛ የኮሚቴ አባል ሆነን ስንመጣም ብሬን ለማገዝ በመጣንበት አጋጣሚ ከብሬ በስተጀርባ ያሉ ስጋ ቤቶችን አጠቃላይ አዲስ አበባ ያሉ ትልልቅ ስጋ ቤቶች ጓደኞቹን በሙሉ ማመስገን እንፈልጋለን። ምክንያቱም የራሳቸውን ስራ ትተው መጣው ወንድማችንን ብለው ለማበረታታት በስጦታም አብሮ በመብላት በመጠጣትም በመጋበዝም ሁሉንም ነገር ንቁ ተሳትፎ ላደረጉ ስጋ ቤቶች በሙሉ ትልቅ ምስጋና እናቀርባለን። ክብር ለመድኃኔዓለም። ዛሬ እዚህ ቸሩ መድኃኔዓለም እያየነው የአንድ ስጋ ቤት ምርቃት ብቻ አይደለም። ምናልባትም ሁሌም እንደምላችሁ በኢትዮጵያ የሆቴልና የስጋ ዘርፍ ቱሪዝም ላይ ሰፊ ለውጥ ማምጣት የሚችል ተግባር ነው ያየነው። ይህ ያየነው ህብረት፣ ይህ ያየነው ግዝፈት፣ ይህ ያየነው ተባብሮ መስራት በቀጣይም ብዙዎች እንደሚያስቀጥሉትና ትልቅ ለውጥ እንደሚያመጣ ተስፋ አደርጋለሁ። የተስፋ ሪቪው ቤተሰቦች ይህንን ቪዲዮ ሼር እያደረጋችሁ ኮሜንት እያደረጋችሁ ላይክ እያደረጋችሁ በሚሊዮኖች እንድታይ ስላደረጋችሁ በጣም አመሰግናለሁ። ብሬ የኔም ቤተሰቦች አመስግንልኝ እንጂ የቲክቶክ ቤተሰቦቼ ተስፋን በጣም ነው የምናመሰግነው። አብረውት ያሉት ባልደረቦቹም እጅግ በጣም ነው የምናመሰግነው። ጥሩ ናቸው። ጥሩ መስተንግዶ፣ ጥሩ ቀረጻ ነው ያደረጉልን። ሁሉም የኢትዮጵያ ሕዝብ ከጎኔ ነው፣ ያው አብሮኝ ነው። እኔ ይሄንን ድርጅት ሳዘጋጅ ጓደኞቼ ምንም አብረን ስናዘጋጅ ሁሉም እንዲጠቀምበት እንጂ ለኛ ብቻ ስላልሆነ ከጎናችን ስለሆኑም እጅግ በጣም ነው የምናመሰግነው። ምስጋናችን ከልብ ነው። ለሁሉም ይድረስ ብለን እናመሰግናለን።